ሰላም ለእናንተ ይሁን ቅዱሳን በዓለም ዙሪያ ያላችሁ እንደምን አላችሁልኝ? እኔ ወንድማችሁ ፕሮፌት ቤኪ ነኝ። አሁን ያለሁት በሳውዝ አፍሪካ ኢስተርን ኬፕ በተርወርዝ ከተማ ነው። ያለፈው አመት ወደ አይዱጫ ወንጌል አማኞች ቤተክርስቲያን ኮንፈረንስ ላይ ለማገልገል መጥቼ እነኚህን ቤተሰብ አገልግያቸው ነበር። ልክ ጉባኤው ላይ እግዚአብሔር ባወራኝ መሰረት አውርቻቸው እግዚአብሔር ደግሞ እንደተናገረ መንታ ልጅ እግዚአብሔር በአመቱ እንደሚሰጣቸው አገልግያቸው ነበር። እግዚአብሔር እንደተናገረው እንዳንደበቱ ቃል ስለሆነ ይሄው እንደምትመለከቱት መንታ ወንዶች ልጆችን ወልደው እንደዚህ አምሮባቸው ከብደው አሁን ደግሞ በአጋጣሚ በ30 ኪሎ ሜትር ርቀት ልዩነት ላይ ባለች ወንጌል አማኞች ቤተክርስቲያን በአገልግሎት በመጣሁበት ነው። በጣም ተደንቄያለሁ። ቤታቸው መጥቼ ነው ሰርፕራይዝ አድርገውኝ ነው ማለት ነው። እግዚአብሔር ዘመናቸውን ይባርክ። በጣም ድንቅ ልጆች ይሄው እግዚአብሔር ሰጥቷቸዋል። እነርሱም የሚሉት ይኖራቸዋል። እንግዲህ እነሱን እንሰማና በስተመጨረሻ ደግሞ ባረካችሁና ጨርሳለሁ። እሺ ሃሌሉያ ሃሌሉያ አሜን ማይና ሃሌሉያ ማሽካዮ ኮክ ዋ ሐራሙ ቢኪን ዋ ካይስሱ ቢኪን ኮክ ኦዲም ዋር ኮክ ዋ በይንሰት ማን በይንሰት ይሆን ዋ አንጋፉ ኮክ አሜን ዋ አንጋፉ ኮስ nes nigagane arakichena arak wilina yenu yukofi balli ihudino ballan tuwa dama kambe yo family amadina mazananyen manna ebe yidawalna wanumuy satanon honsa takawan itope honsa takawan south africa anon sassa takawan ka minenni yo min anon bun kasambe yon godabit sa ko to wa kuma yonem eqatannem baka miscarriage ka akit minanfa akit minen akim isuin labolu isaba edinka dawalina wana widlumu yomin anon wa widlim lirancha dabara osachisuk hallelujah amen long wine amen osacha dabara ki ni yabay nabi beki hayduch wara kwanon crucifer wano hayduchan wa itente takama wocha wakitnuwin manta uwoko witlim osacha dabaloko liran takamo yo liranch wa itenet yaka wochukare kayinchin liranch mo no mokosan wara ma liranch yu balli jamara kayinchon kukolle liranch mo na nes kalirancha liramam kanni isam arak mannik matsan gogayo kokim arak mannik makano kok arak mannik matsani uba hauso kokim yesus sumi lirancha dabalona arak ni yabayu ni yayu alam zure mo lakamo hadiyim kambati mikako hundim wa takuyon takimanin wanin gunda mal sabar koskituna gunda mal sawa dabarona ni yabay nabi bekanet wa aswe bikok aseba gundane wa marsuwa ko wikin arak liramamo arakam wa in lombiona yomil እንግዲህ እሱ ያለው በሃዲይኛ ነው ተናጋሪ ነው የአማርኛም ቋንቋ ነገር ግን ትርጓሜው ምንድነው እኛ እንዲጽንስ የጨነገፈ በሚያስቸግረን ጊዜ ያለቀስን ነበር ኮንፈረንስ ላይ እግዚአብሔር በዚህ አመት መንታ ልጆች ይሰጣቸዋል ብሎ አገለገለን በዚህ መሰረት እግዚአብሔር እንደተናገረው አመቱን ቆጥሮ በሁለት መንታ ወንዶች ልጆች ባርኮናል እንዲሁ እኛን እግዚአብሔር እንደባረከ እናንተንም በተለያየ ሀገር ያላችሁ እግዚአብሔር ያስደንቃችሁ ይባርካችሁ ብሎ ነው ያለው ጌታ ዘመነን ይባርክ እሺ አንቺም ባርካቸው እሺ የምትይው ነገር ጦንኪ ነው ወናን ካወራ ማጨሳ ካም ከኔ ዋ ነስ አንታት ዋ ለች አሳካ ዋኒን ዊጥኖ ምን ዲሽንሻኮ ኪነሚ ሚጣካሞክ ማሻካሞክ እንደማነን ዋኩ ተካሞክ ኪኖዊና ዋ ኢሶና ኒን ዋ አጋን በጣኮ ኒን ዲሽንሻኮ ኒሚነን ዋ ሄሌባኮ ኒሚነን ሊራንቺሳኮ ኪኖሚነን ሚጣካም ከኔን ዋ ኢሶናቴ ኦሞኪ ዋ ማሰና እዚህ አጋጣሚ በአለም ዙሪያ ሆናችሁ የምትመለከቱ ልጆችን የሚሰጥ እሱ እግዚአብሔር ነው ማህፀንን የሚከፍት እሱ እግዚአብሔር ነው የሚባርክ የሚያቆም የሚያድስ ሰው የሚያረግ ታሪክን የሚቀይር እግዚአብሔር ብቻ ነው ስለዚህ አሁን በዚህ ቤት ባለው ምስክርነት ስትመለከቱ ድምጽ ነበረ አሁን አካል ለብሷል ባይዘይ ብዙ ምስክርነቶች እንደዚህ አሉና ካሉ ምስክርነቶች መካከል አንደኛው ምስክርነት ይሄ ነው እግዚአብሔር የተመሰገነ ይሁን ከዚህ በፊትም እንደዚህ በሳውዝ አፍሪካ በዛሬ አመት ብዬ ለ11 አመት
ያልወለዱ ቤተሰብ ወልደው ምስጋናውን ወደ እናንተ አቅርቤ አይታችሁታል። ስለዚህ በኢየሱስ ስም እናንተም ታሪካችሁ የሚቀየርበት መለኮታዊ ጉብኝት የሚሆንላችሁ ሲዝን ይሁን። የእያንዳንዱን ቤት እግዚአብሔር በእንደዚህ አይነት በረከት እንዲጎበኝ በኢየሱስ ክርስቶስ ስም ባረኩኝ። ዘመናችሁ የተባረከ ይሁን። ከምስክርነታቸውና ከበጉ ደም የተነሳ ድል ነሱ እንደሚል ከዚህ በኋላ ባለው ዘመናችሁ ድል የምትነሱበት ጊዜ ይሁን። እናንተም ቤተሰብ ደግሞ እነኚህ ልጆች ለእግዚአብሔር ክብር እንዲያድጉ፣ እግዚአብሔርን በመፍራት እንዲያድጉ፣ እግዚአብሔር ደግሞ የመፍትሄ አካል እንዲያደርግላችሁ ባረኩኝ። ዘመናችሁ በእግዚአብሔር ቤት ይለቅ። እጅግ አድርጌ ወዳችኋለሁ። ስለነበራችሁ ምስክርነት ዘመናችሁ ይባረክ። ተባረኩ።